ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው። ስለ እኔነትን ስለመተው ጌታን ሊከተል የሚወድ ሰው እኔነትን መተው አለበት እና እኔነትን መተው በየዕለት የሰው ፈተናው እሱ አንዱ ፈተናችን እኔነትን አለመተው ነውና እኔነታችን የወደቀው ነፍስ አይምሮን ስሜታችን ፍቃዳችን የሚወጣ ማንኛውም ነገር ከሰይጣን ከአጋንንት ጋር የተያዘ ነው። ስለዚህ ሰው በእኔነቱ ውስጥ መኖር የለበትም። እኔነቱን ግን መካድ አለበት። ይህንን ብለን 3 ፖይንት መናገር እፈልጋለሁ። ያህዌ እንዳልሆነች ያህዌ ሚስት የእስራኤል ክፉ ነገር ሆነች ይላል ሆሴዕ ላይ ሲናገር እግዚአብሔር እንዴት እንደተወች የእስራኤልን ሲናገር የመጀመሪያ ኃጢአቷ እግዚአብሔርን መተዋ ነው። እግዚአብሔር እንዴት እንደተወች እኛም በማንኛውም አይነት ክፋት ልናደርግ እንደምንችል መገንዘብ ያስፈልጋል። እኛ ራሳችን እግዚአብሔርን ከተው ከእግዚአብሔር ፕሬዘንስ ውጪ የምንኖር ሰዎች እኛ በማንኛውም አይነት ክፋት ልናደርግ እንደምንችል መገንዘብ አለብን። እኔ ምንም አላደርግም፣ እኔ ጠንካራ ነኝ፣ እኔ ስትሮንግ ነኝ ማለት አያስፈልግም። በእኔነት ካለ ግልጽ መናገር ይፈልጋል። ማንም ሰው ወደ መንፈሱ ካልዞረ ጌታን ካላየ ወደ መንፈሱ ካልዞረ በእኔነት ውስጥ የሚኖር ከሆነ ማንኛውንም አይነት ክፋት ልናደርግ እንደምንችል መገንዘብ አለብን። ሁለተኛ መንፈሳችን ከእግዚአብሔር ጋር ባለ ህብረት ውስጥ ካልቆየ ይህንን ትልቅ ነገር መማር አለብን። የጽናታችን የመቆማችን ሚስጥር በመገኘት ውስጥ መኖራችን በእግዚአብሔር መገኘት ውስጥ መቆየታችን ነው እንጂ በራሳችን ማው ያንን በእኔነታችን ያለ ነው። ለዚህ ነው ከመንፈሳችን ከእግዚአብሔር ጋር ህብረት ውስጥ ካልቆየ እግዚአብሔርን ማግኘት እንደምናጣ የጌታን መገኘት እናጣለን። በስጋ የመሆንና በዓለማዊ ሰዎች የመመላለስ አቅም እንዳለን መገንዘብ አለብን። ሰው በእኔነቱ ካለ በጣም ነው የሚገርም። በስጋ የመሆን ዓለማዊ ሰዎች የመመላለስ አቅም እንዳለን መገንዘብ አለብን። ስለዚህ እኔነትን መካድ አለብን። ካልካድ ዓለማዊ ሰው የሚያደርገውን ነገር ሁሉ ማድረግ ትችላለህ። ለምን? በእኔነት ውስጥ ነው ያለው። እኔነት ይህንን የማድረግ አቅም አለው። ከአጋንንት ጋር ከሰይጣን ጋር የሚተባበር ስለሆነ ለዚህ ነው ካዱት ይተባል። ሶስተኛ መንፈሳችን ከእግዚአብሔር ጋር ካለ ህብረት እረፍት መውሰድ አንችልም። ይሄ በጣም ደስ ይለኛል። ብዙ ሰዎች ከእግዚአብሔር መገኘት እረፍት ወጥተዋል። ብዙ ሰዎች ከጸሎት እረፍት ወጥተዋል። ብዙ ሰዎች ከባይብል ስተዲ ከጥናት እረፍት ወጥተዋል። ብራዘር ከመንፈሳችን ከእግዚአብሔር ጋር ካለ ህብረት እረፍት መውሰድ አንችልም። እረፍት የምትጣበት ጉዳይ አይደለም። በየዕለቱ እየሰጠምክ እየጨመረ የምትሄድበት ጉዳይ ነው እንጂ እረፍት አይወጣም። እረፍት ከስራ ነው የሚወጣው። እረፍት ከስራ ይወጣል። ከመንፈስ ህብረት ግን እረፍት አይወጣም። አሜን። ጥበቃችን እምነታችን አይደለም፣ የእግዚአብሔር መገኘት ውስጥ መኖራችን ነው። ይህንን ብዬ ጸሎት እውነተኛ ትርጉም መናገር እፈልጋለሁ። ጸሎት ምን ማለት ነው? የጸሎት ትርጉም ምንድን ነው? ጸሎት እውነተኛ እኔነትን መካድ ነው። ሰው ሲጸልይ እኔ አልችልም፣ አንተ ትችላለህ። እኔ አቅም የለኝም፣ አንተ አቅም አለ። ስለዚህ እኔ ጸሎት ማለት ምንድነው? ትርጉም እኔነትን መካድ ነው። በእርግጥ ረጅም ባለ መንገድ መጸለይን መለማመድ አለብን። በየዕለቱ ጥቂት መጸለይን መለማመድ አለብን። የጌታን ስም መጥራትን መለማመድ አለብን። ጳውሎስ ገላትያ ላይ እኔ ሕያው ሆኜ አልኖርም ይላል። በእኔነቴ አልኖርም፣ በራሴ ተፈጥሯዊ አቅሜ አልኖርም። ክርስቶስ ግን በእኔ ሕያው ሆኖ ይኖራል። ስለዚህ ይህንን መለማመድ አለብን። እኔነታችንን በመስቀል ላይ መስቀል መቃደም መማር አለብን። ሁኔታችንን ለማስተካከል ራሳችን ጥረት የምናንቀሳቀሰው ነገር አይደለም። በምትኩ በክርስቶስ መኖርን መለማመድ አለብን። እችን ብዬ ጨርሳለሁ። መጸለይ ማለት በእግዚአብሔር የልብ ምሸትን ለማርካት ሙሉ ለሙሉ በክርስቶስ ላይ መደገፍ ነው። ሃሌሉያ። እኔ ሕያው ሆኜ አልኖርም፣
ክርስቶስ ግን በእኔ ሕያው ሆኖ ይኖራል ማለት ትልቅ ጸሎት ነው። በመንገድ ላይ ስትሄዱ፣ ስትንቀሳቀሱ፣ ስትገቡ፣ ስትወጡ አጫጭር ጸሎትን መለማመድ አለብን። እየሄድን ሊሆን ይችላል፣ መንገድ ላይ ሊሆን ይችላል፣ ቤታችሁ ሊሆን ይችላል፣ በውስጥ ከሰዎች ጋር መሆናችሁ ሊሆን ይችላል። አንድ ነገር ጸሎትን ተለማሩ። እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። ይህንን ልምምድ ጌታ ይስጠን። ለራሳችንን መካድን ጌታ ይስጠን። ጳውሎስ ገላትያ 2:20 በእኛ ላይ ይተግበር። ገላትያ 2:20 እኔ ሕያው ሆኜ አልኖርም። እኔ ጥሩነት አያስፈልግም፣ መጥፎነትም አያስፈልግም፣ እኔ የሚባለው ነገር አያስፈልግም። ማያስፈልግም እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል። አሜን። ጌታ ይባርካችሁ።